የልብ ምቷ የምድርን የልብ ምት የሚወስን ታላቅ ከተማ ናት። እንቅልፍና እረፍት በደረሰበት ደርሳ አታውቅም። እስትንፋሷ ፈጣን፣ ደግሞ ከሆዷ ስር 24 ሜትር ተለቅ ያለን እንደሆነ ከ7000 ቶን በላይ የወርቅ ክምችትም በመያዝ የዓለማችንን ትልቁን ወርቅ ሸሽጋ ይዛ እናገኛታለን። እዚህ ከ800 በላይ ቋንቋዎች ይነገራሉ። ዓለም ክብ ናት የሚለው አነጋገር ሁላችንንም ቢያስማማም ይችን ከተማ የጎበኘ ሰው ግን ዓለምን በጠባብ ደረቱ አቅፋ ሲመለከት ዓለም የዚህ ከተማ ናት ማለቷ አይቀሬ ነው። የህዝብ ስብጥሯም የሚደንቅ ነው። እዚህ ከተማ ላይ በየሰከንዱ አዲስ ታሪክ ይጻፋል። እንዴት ካሉኝ በመዳረሻችን በየ4.5 ሰከንዱ አዲስ ሕፃን ይወለዳል። እንዲሁም በየ9.1 ሰከንዱ አንድ ሰው ይችን ከተማ ለቆ ይሄዳል። የሀገረ አሜሪካ ትልቋ ከተማ ብትሆንም የሀገሪቱ ዋና ከተማ ለመሆን ግን አልታደለችም። ነገር ግን በከተማዋ የሚኖረው ህዝብ ከ38ቱ የአሜሪካ ግዛቶች በህዝብ ቁጥር ይበልጣል። አሜሪካውያንን ጨምሮ ብሎም የመላው ዓለም ምዕመኖቿ ቤጋፕልም እያሉ ይጠሯታል። የኮንክሪት ጫካ የሚሏትም አልታጡም። እዚህ ህልሞች የሚቀመሙት በብረትና በሲሚንቶ መካከል ነው። አንዲት ከተማ ብትሆንም በዓለም ላይ ካሉ ሀገራት ሁሉ የላቀ የኢኮኖሚ አቅም ያላት ከበርቴ ናት። እዚህ ፒዛ እንደ ጉድ ይበላበታል። እርሶም ይህንን ዝና ሰምተው በከተማዋ ላይ ያሉ ፒዛ ቤቶችን አዳርሰው ለመጨረስ ዓመታት ይፈጅብዎታል። ይቺ ከተማ ህልም አላሚዎች ህልማቸውን እውን ለማድረግ የሚተሙባት የሰማይ ጠቀስ መዲናና የዓለም የኢኮኖሚ ሞተር ነች። ውድ ቤተሰቦቻችን ዛሬ የምናስጎበኛችሁ ከተማ እጅግ ግዙፍ ስለሆነችው ኒውዮርክ ከተማ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ኒውዮርክ ሲቲ በአሜሪካ ሰሜን ምስራቅ ጠፈር ላይ አንታርክቲካ ውቅያኖስና የሃድሰን ወንዝ በሚገናኙበት ስትራቴጂካዊ ቦታ ላይ የተቀመጠች ግዙፍ ከተማ ናት። የከተማዋ አጠቃላይ የቆዳ ስፋት በየብስ ላይ 784 ስኩዌር ኪሎ ሜትር የሚሸፍን ነው። ከተማዋ ግን ከስፋቷ በላይ የተቸረችው መልክዓ ምድር ልዩ የሚያደርጋት ሲሆን ለማመን ቢቸግርም ኒውዮርክ የተገነባችው በደሴቶች ስብስብ ላይ ነው። ኒውዮርክ በ5 ዋና ዋና ክፍለ ከተሞች የተከፋፈለች ትልቅ ከተማ ስትሆን ክፍለ ከተሞቿም የንግድና የቱሪዝም ማዕከል የሆነችው ማንሃተን፣ በህዝብ ብዛት ቀዳሚ የሆነችው ብሩክሊን፣ በስፋቷ ተወዳዳሪ የሌላት ኩዊንስ፣ በስተ ሰሜን የምትገኘውና ከዋናው የአሜሪካ የየብስ ጋር የምትገናኘው ብቸኛዋ ደብሮንክስ እንዲሁም በጀልባ ጉዞ የምትታወቀው ስታተን አይስላንድ ናቸው። የሚገርመው ግን ከብሮንክስ በስተቀር አራቱም ክፍለ ከተሞች በደሴቶች ላይ ነው ያረፉት። ከዓለም ዙሪያ የተሰባሰቡ የተለያየ ዘር፣ ሃይማኖትና ባህል ያላቸው ሰዎች ተቻችለውና ተዋደው የሚኖሩባት ከተማ ናት። ሁሉም ሰው የመጣበት የዓለም ክፍል የተለያየ ስለሆነ ማንም ሰው እዚህ ከተማ ውስጥ እንግዳ እንደሆነ አይሰማውም። ኒውዮርክ ውስጥ ስትራመዱ ዓለምን እንደዞራችሁ ይቆጠራል። በአንዱ ጎዳና ላይ የቻይና ባህል፣ በሌላኛው ደግሞ የጣሊያንን ምግብ፣ እንዲሁም ደግሞ በአንዱ መንደር የኢትዮጵያን ቡና ሽታ መቃመሳችሁ አይቀሬ ነው። ለጎብኙም ሆነ ለነዋሪ ኒውዮርክ የመቻቻልና አብሮ የመኖር ትልቅ ቤተ ሙከራ ናት። እዚህ የማይቻል ነገር ሁሉ ይቻላል። ኒውዮርክ የፋይናንስ፣ የፋሽን፣ የጥበብና የሚዲያ ዋና ከተማ ናት። በተጨማሪም ኒውዮርክ የዓለም የፋይናንስ ማዕከል ስትሆን የተባበሩት መንግስታት ዋና መስሪያ ቤት እዚህ መገኘቱ ከተማዋን በዓለም ፖለቲካና ኢኮኖሚ ላይ ተጽዕኖ ፈጣን እንድትሆን አድርጓታል። ቱሪስቶችም ቢሆኑ በፊልምና በቴሌቪዥን የሚያውቋቸውን ታዋቂ ሰዎች በአካል ለማየት የሚከንፉባት መዳረሻ ነች። ከተማዋ በአሜሪካ ውስጥ የሚገኘው ትልቁ የህዝብ ትራንስፖርት ስርዓት ያላት ስትሆን ሲስተምም በቀን 24 ሰዓት በሳምንት ደግሞ 7 ቀን ሳያቋርጥ ይሰራል። በአሁኑ ጊዜ የኒውዮርክ ከተማ የህዝብ ብዛት ከ8.5 ሚሊዮን በላይ ሲሆን ከአሜሪካ ከተሞች በነዋሪ ብዛት አንደኛ ያደርጋታል። የህዝቦቿ ስብጥር ከየአይነቱ የያዘ ሲሆን እዚህ ከተማ ውስጥ ነጭ፣ ጥቁር፣ ኤዥያዊ እንዲሁም ላቲኖች ሌሎችም በሰላም አብረው ይኖራሉ። የኒውዮርክ ነዋሪዎች በአኗኗራቸው ፈጣንና ታታሪዎች ናቸው። የኒውዮርክ ደቂቃ የሚባል ጽንሰ ሐሳብም ይጋራሉ። ይህም ማለት በሌላው ቦታ በአንድ ደቂቃ የሚከወን ነገር እዚህ በሰከንድ ውስጥ ይጠናቀቃል ማለት ነው። የዛሬዋ ኒውዮርክ እንዲህ አሸብርቃ የፕላኔቶች ሞተር ከመሆኗ በፊት በደማቅ ቀለም በብዙ ውጣ ውረድ የተፈተነች ከተማ ነበረች። ታሪኳም እንደ ሽንኩርት ሽፋን በዘመን ቅብብሎች ሲላጥ
እንደ አዲስ ብዙ እውነታዎችን የሚያንጸባርቅ የዶሴ ማህደር ነው። እኛና እርሶም ይህንን የታሪክ መስመሯን እንረዳ ዘንድ በጊዜ መንኮራኩር አብረን እንሻገር። አውሮፓውያን ኒውዮርክን ከመርገጣቸው ከረጅም ዘመን በፊት አካባቢው በደን የተሸፈነና በዱር አራዊት የተሞላ ነበር። በወቅቱ ሌናፕ የተባሉ የአሜሪካ ተወላጆች እዚህ ይኖሩ ነበር። እነርሱም ቦታውን ማንሃታ እያሉ ይጠሩት ነበር። ትርጉሙም ብዙ ኮረብታዎች ያሉት ደሴት ማለት ነው። ቆይቶ ግን እንደ አውሮፓውያን አቆጣጠር 1524 ዓመተ ምህረት ጂዮቫኒ ዳቬራዛኖ የተባለ ጣሊያናዊ አሳሽ አካባቢውን ለመጀመሪያ ጊዜ ረገጠ። ነገር ግን ትክክለኞቹ የከተማዎቹ መስራቾች እንደ አውሮፓውያን አቆጣጠር 1624 ዓመተ ምህረት የመጡ ደቾች ነበሩ። እነሱም በደቡባዊ ማንሃታ ላይ የንግድ ጣቢያ አቋቁመው ኒው አምስተርዲን ብለው ግዛቷን ሰየሟት። ቆይቶም እንደ አውሮፓውያን አቆጣጠር 1626 ፒተር ማንዊት የተባለ የደቾች አስተዳዳሪ ማንሃታንን ከሌን ሃፒዎች በዘመኑ ገንዘብ $24 በሚገመት ዋጋ እንደገዛት አፈታሪኮች ይናገራሉ። ቆይቶም የምድራችንን 25 ከመቶ የቆዳ ስፋት አንቀጥቅጠው የገዙት እንግሊዞች እንደ አውሮፓውያን አቆጣጠር 1664 ከተማዋን ከደጆች እጅ ቀምተው ተቆጣጠሩ። በወቅቱ የእንግሊዞች ንጉሥ ቻርለስ ሁለተኛ የኒው አምስተርዳን ግዛትን ተተኪው ወንድሙ ጃምስ ወይም በማዕረግ ስሙ ዱኮ ፊዮርድ ሰጠው። ግዛቷም ማንስተርዳምን በማስወገድ ዛሬም ድረስ የምትጠራበትን ኒውዮርክ የሚለውን ስያሜዋን በንጉሱ ማዕረግ ላይ አገኘች። ኒውዮርክ የዓለም የጥበብ እምብርት ናት። እያንዳንዱ የከተማ ጥግ የራሱ የሆነ የሚናገረው ታሪክ፣ የሚተነፍሰውና የሚያስተላልፈው ስሜት አለው። ይህንን ገጸ በረከቷን ለማካፈልም በየዓመቱ 60 ሚሊዮን የሚጠጉ ቱሪስቶች ደጅ ይጠኗታል። እርሱም ዛሬ የእኔ እንግዳ በመሆኑ ከ60 ሚሊዮኑ እንዳንዱ ሆነው እየተዟዟርም የከተማዋን መዳረሻዎች ላስቃኛችሁ። በቅድሚያ የነጻነት አየር ለመተንፈስ የነጻነት ሐውልት ተብላ ወደምትጠራው መዳረሻ እናቅና። መቼስ አብዛኞቻችን ቁጥራቸው ጥቂት በማይባሉ የሆሊውድ ፊልሞች ላይ ይህንን ሐውልት እንደተመለከትነው አልጠራጠርም። እንደው ድንገት ያመለጠን ካለን ዛሬ በሚገባ እንጎበኘዋለን። ይህ የነጻነት ሐውልት የኒውዮርክ ብቻ ሳይሆን የመላው አሜሪካ የነጻነት ምልክት ነው። እንደ አውሮፓውያን አቆጣጠር 1886 ከፈረንሳይ ሕዝብ ለአሜሪካ በስጦታ የተበረከተው ይህ ግዙፍ ሐውልት በአሜሪካ አብዮት ወቅት ለነበረው ለሀገሪቱ ወዳጆች መታሰቢያ እንዲሆን ተብሎ ነበር የተሰራው። በቀኝ እጇ ችቦ ይዛ ስታበራ በግራ እጇ ደግሞ የነጻነት አዋጅ የታወጀበትን ጁላይ 4 1776 የያዘ ኪታብ አቅፋ ትታያለች። ከእግሮቿ ስር የሚታዩ የተበጣጠሱ ሰንሰለቶች ደግሞ ከጭቆናና ከባርነት መላቀቅን እንደሚያመለክቱ ታስበው የተሰሩ ናቸው። በቀድሞ ጊዜ በመርከብ ወደ አሜሪካ የሚገቡ ስደተኞች መጀመሪያ የሚቀበላቸው ይህ ሐውልት ስለነበረ የተስፋ ብርሃን እያሉ ይጠሯት ነበር። ስደቱ ቀርቶ እንደ ቱሪስት ሊጎበኙት ከታደሉ ደግሞ በቅድሚያ ወደ ደሴቱ እየቀዘፉ በመሄድ እግረ መንገዱን በማንሃታን ከተማ ልቦትን እያስደሰቱ ሐውልቱ ጋር ሲደርሱ ደግሞ በደረጃ ወደ ሐውልቱ ወጥተው አካባቢውን ከላይ ሆነው መመልከት ይችላሉ። ወደ ቀጣዩ ከመጥመማችን በፊት ስለ ሐውልቱ አስደናቂ ነገሮችን ላጫውታችሁ። የሐውልቱን ፊት የቀረጸው ባለሙያ ይህንን ፊት ለመቅረጽ የገዛ የወላጅ እናቱን ፊት መሰረት አድርጎ እንደነበረ ይነገርለታል። በተጨማሪም ሐውልቱ ባለው ከፍታና በተገነባበት የኮፐር ማዕድን ምክንያት በየዓመቱ 600 ጊዜ በመብረቅ ይመታል። ከከተማዋ ቢዝነት እና ፍጥነት የተነሳ እንደ ሌሎቹ የአሜሪካ ከተሞች እዚህ መኪና መያዝ ግድ አይደለም። እንደውም መኪና መያዝ ራስ ምታት የሆነባት ከተማ ናት። በየቀኑ ሚሊዮኖች በከተማዋ በባቡር ይጓዛሉ። በባቡሩ ውስጥም ሚሊዮነሮች፣ ተማሪዎች፣ ሰራተኞችም ጎን ለጎን ተቀምጠው ህልማቸውንና የዕለት ጉርሳቸውን ያሳዳሉ። ኒውዮርክን ጠቅለል ስናደርጋት ከተማ ብቻ አይደለችም። የሰው ልጅ የስኬት የጥረትና የተስፋ ምልክት ናት። እዚህ መኖር ከባድ ነው። እዚህ መስራት አድካሚ ነው። ግን ሽልማቱ ያን ያክል ጣፋጭ ነው። የአንቶልድ ያልተነገረ ቻናል ቤተሰቦች የዛሬው ጉብኝታችንን እዚሁ ጋር አበቃን። ቀጣይ ስለ የትኛዋ ከተማ ወይም ሀገር እናስቃኞት? መልሶትን በኮሜንት ያስቀምጡልን። ስለተከታተላችሁን እናመሰግናለን።